ፊልሙ የሚጀምረው ቤል የተባለ ተዋጊ ጆን ከተባለ ሌላ ተዋጊ ጋር ለመጋጠም ሲዘጋጁ ነው። ቤል እና ጆን የቅርብ ጓደኛሞች ስለነበሩ ሁሉም ሰው ውድድሩ ስሜታዊና ጠንካራ እንደሚሆን ጠብቆ ነበር። ሁለቱ ተዋጊዎች ከፍተኛ ችሎታ የነበራቸው ቢሆንም ቤል ግን ፍርሃትና ጫና እንዲቆጣጠሩት ፈቀደ። ቤል ክፍተት ባገኘው ቅጽበት ጆኒን ያለ ርኅራሄ በማጥቃት ክፉኛ ቆሰለው። ውጊያውም በቤል አሸናፊነት ተጠናቀቀ። ነገር ግን ድሉ በፍጥነት ወደ ቅዠት ተቀየረ። ከውድድሩ በኋላ ብዙም ሳይቆይ ጆኒ በደረሰበት ጉዳት ምክንያት መሞቱ ተሰማ። ይህንን ዜና ሲሰማ ቤል ልቡ ተሰበረ። የገዛ ጓደኛውን ሕይወት በስህተት ማጥፋቱን ማመን አልቻለም። የጥፋተኝነት ስሜቱን መቋቋም ያቃተው ቤል ሀገሩን ጥሎ ወደ ታይላንድ ተጓዘ። ይሁን እንጂ እዚያም ቢሆን የጆን ትዝታዎች በየቀኑ ያሰቃዩት ነበር። ህመሙን ለማምለጥ ወደ አልኮል በመዞር ቀስ በቀስ ሱሰኛ ሆነ። ያለፈው ታሪኩን ለመርሳት እየሞከረ ቀን ከሌት ይሰክር ነበር። በህይወት ለመቆየት ሲል በታይላንድ ውስጥ የሚገኙ ትንንሽ ህገወጥ የድብቅ ድብድቦች ላይ መሳተፍ ጀመረ። ሀብታም ተመልካቾችን ለማዝናናት በቅንጡ ሆቴሎች ውስጥ የሚደረጉ ህገወጥ ውድድሮች ላይም መሳተፍ ጀመረ። አንድ ቀን አልድሪች የተባለ ሀብታም ሰው ከጠባቂው ጋር በመሆን የቤልን ውጊያ ለመመልከት መጣ። ቤል በሚያስደንቅ ድፍረትና ችሎታ ሲዋጋ ካየውም በኋላ አልድሪች በጣም ተደነቀ። ከዚህ በኋላ ወደ ቤል በመቅረብ ችሎታውን ለትንሽ ገንዘብ እያባከነ መሆኑን ነገረው። በሚያንማር በሚካሄደው ሚስጥራዊ ውድድር ላይም እንዲሳተፍ እድል አቀረበለት። የስምምነቱ ዝርዝርም ቤል ለእያንዳንዱ ስኬታማ ውድድር $1 ሚሊዮን ያገኛል። ከገንዘቡ የተወሰነው በቅድሚያ የሚከፈለው ሲሆን ቤል የመጨረሻ ፈተናውን ካሸነፈ በቀሪ ሕይወት ዘመኑ ዳግም መስራት አያስፈልገውም። ቤል በጥንቃቄ ካሰበ በኋላ መጨረሻ ላይ ተስማማ። አልድሪችም ወደ ቢሮ ወስዶ የቅድሚያ ክፍያውን በመጨመር ስምምነቱን ይበልጥ አጓጊ ያደረገው። ቤል ያለምንም ማመንታት ጥያቄውን ተቀበለ። ሰላም፣ እንዴት አላችሁ? ይህ የፊልም ያለህ የዩቲዩብ ቻናል ነው። ለዛሬ ልብ አንጠልጣይ የሆነ የድርጊት ፊልም ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ለወዳጅ ዘመዱ ማጋራት ካሰቡም ላይክ እና ሼር ማድረግም አይርሱ። ወደ ፊልሙ እንሂድ። በማግስቱ ቤል ከአልድሪች ጋር በሄሊኮፕተር ወደ አንድ ጫካ ተጓዙ። ከዚያም ከውድድሩ ጋር ግንኙነት ያለው የሚመስለውን አንድ ኃይለኛ ጀነራል አገናኘው። በመቀጠልም አልድሪች ቤልን ከሌሎች ተሳታፊዎች ጋር አስተዋወቀው። አንድ ሀብታም ነጋዴ፣ አመፀኛ የሞት ውድድሮችን አብረው ማየት የሚወዱት አባትና ልጅ፣ ማርሻል የተባለ ችሎታ ያለው የጌም ፕሮግራመር፣ በዓለም ላይ ካሉ እጅግ ሀብታም ሰዎች ውስጥ የአንዱ ልጅ የሆነችው ሶፊያን አስተዋወቀው። ቤል የውጊያው ሜዳ ምን ያህል ትልቅ እንደሆነ ሲጠይቀው አልድሪችም አስደንጋጭ መልስ ሰጠው። ጫካው ራሱ 260 ኪሎ ሜትር የሚሸፍን የውጊያ ሜዳ መሆኑን ገለጸለት። በመቀጠልም ቤል አሰቃቂውን እውነት ተረዳ። ያገኛቸው ሰዎች ሙሉ በሙሉ እሱን በጫካ ውስጥ ሊያድኑት ነው። በጨዋታው ሕግ መሰረት አዳኞቹ ቤልን ለመከታተልና ለመግደል አብረው ይሰራሉ። ቤል በሆነ መንገድ በሕይወት ተርፎ ከጫካው ሌላኛው ጫፍ ማምለጥ ከቻለ ውድድሩን ያሸንፋል። ይህንን ሲሰማ ቤል ደነገጠ። አደን ከመጀመሩ በፊት ውድ የሆነ ሩቢ ቢሰጠውም ቤል ከገንዘብ ይልቅ ሕይወቱን ለማዳን የበለጠ ያስብ ጀመር። አልድሪች ለቤል ባዶ ጠርሙስ ሰጥቶት ወደ ጫካው ለመሮጥ 2 ደቂቃ ብቻ ነው ያለህ አለው። ቤል ውድድሩን አልፈልግም ቢልም የጀነራሉ ወታደሮች ሲከቡት አማራጭ እንዳጣ ተረድቶ ወደ ጫካው ዘልቆ ገባ። የአደን ቡድኑ ቤልን ለመፈለግ በጫካ ውስጥ ተበታተነ። ማዱ የተባለ አዳኝ ቡድኑን ትቶ ቤልን ለብቻው ለመከታተል ወሰነ። እናም ፏፏቴው አጠገብ አገኘው። ማዱ ጥቃት ሲሰነዝርም ቤል አምልጦ ወደ ውሃ ውስጥ ዘሎ ገባ። ወዲያውኑ ብቅ ብሎ ኃይለኛ የመልስ ማጥቃት በመሰንዘር ማዱን ገደለው። ይህ በእንዲህ እንዳለ ማርሻል አደኑን በሙሉ በድብቅ ካሜራ እየቀረጸ ነበር። ቤል በጫካ ውስጥ ሲሮጥ ቴይን ከተባለች የሀገር ውስጥ ነዋሪ ጋር ተገናኘ። ቴይን የጫካው ሚስጥራዊ መንገዶችን በሙሉ ስለምታውቅ ቤል እንዲያመልጥ ለመርዳትም ቃል ገባችለት።
አብረው ሲጓዙ ስለጠፋው ወንድሟ ቫንና ጀነራሉ መንደርተኞችን እንዴት እንዳፈናቀለ ነገረችው። አዳኞቹ ድሮንና ሞተር ሳይክሎችን በመጠቀም ቤልንና ቴይንን አሳደዷቸው። በነበረው ፍልሚያ ቤልና ቴይን ሶፊያን ቢያሸንፏትም ቤል ሊገድላት አልፈለገም። በኋላም ቴይን ከጃብና ቶፒ እጅ ለማምለጥ ሲል ጃብ ተገድሎ አገኘው። አልድሪች ቀደም ሲል ለቤል በሰጠው ሩቢ ውስጥ የጂፒኤስ መከታተያ ደብቆበት ስለነበር የቤልን ትክክለኛ ቦታ አገኘው። ሆኖም ቤልና ቴይን አዳኞቹን በብልሃት ለማምለጥ ቻሉ። በሂደቱም ቶፒ በፈንጂ ተገደለ። ምሽት ላይ ቤልና ቴይን ዋሻ ውስጥ ገብተው የቴይንን ወንድም ቫንን በሕይወት አገኙት። በማግስቱ ቴንና ቫን ሩቢውን ይዘው ጠፍተው በአዳኞቹ ተያዙ። ቤን ማርሻልን አግቶ በማምጣት ቴንንና ቫንን አስለቀቃቸው። ከዚያም በወንዙ ውስጥ ዘሎ አመለጡ። ቴን መንደርተኞችን ለማስለቀቅ አስባ ሩቢውን ወስዳ እንደነበረ አስረድታው ለቤን መለሰችለት። ቤልም የማርሻልን ካሜራ ሰብሮ ሚሞሪ ካርዱን ግን አስቀረው። አልድሪች ማርሻል ሁሉንም ነገር እየቀረጸ እንደነበረ ሲያውቅ በጭካኔ ገደለው። አልድሪች ቤልን ለመያዝ የጀነራሉን ጦር ጠራ። ቤል ሩቢው መከታተያ እንዳለው ሲረዳ ሩቢውንና ሚሞሪ ካርዱን ለቫን ሰጥቶ እሱ ብቻውን በአንድ የእንጨት ታንኳ ተጓዘ። ብዙ ጠላቶችን አሸንፎ ከጫካው ሌላኛው ጫፍ ሲደርስ አልድሪች መንደርተኞችን አግቶ አገኘው። ከአልድሪችና አዳኞቹ ጋር ከፍተኛ ፍልሚያ ካደረገ በኋላ ቤለም አልድሪችን ያለ ርኅራሄ ደበደበው። በዚያን ጊዜ ቫን መንደርተኞችን ለማስለቀቅ ሩቢውን ለጀነራሉ ሰጠው። ጀነራሉ ስምምነቱን ተቀብሎ በሰላም ለመሄድ ሲሞክር አልድሪች የጀነራሉ መሳሪያ ነጥቆ ጥቃት ለመሰንዘር ሞከረ። ሆኖም የጀነራሉ ወታደሮች አልድሪችን ተኩሰው ገደሉት። እንግዲህ ተመልካቾቻችን ለዛሬ ልብ አንጠልጣይና በድርጊት የተሞላውን ፊልም እንዲህ አቀረብንላችሁ። በሚቀጥለው ሳምንት በሌላ አዲስ ፊልም እስክንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። እንዲሁም ለወዳጅ ዘመዶ ማጋራት ካሰቡም ላይክ እና ሼር ማድረግ ይቻላል። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም።